ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? የአርሰናልን የክረምት የዝውውር መረጃዎች ይዘን ወደ እናንተ መጥተናል። አብሮነታችሁ አይለየን። አይዛክ ሴስኮ እንዲሁም ጎይኬሬስ የአርሰናል ኢላማዎች ሆነዋል። በፊት መስመር ተጫዋች ጉዳትና በቡድን ጥልቀት አነስተኝነት ምክንያት የአርሰናል የአጥቂ መስመር ክፍል በ2024-25 የውድድር ዘመን ተዳክሞ የታየበት ወቅት ነው። የፊት መስመሩ መዳከም ቡድኑ በፉክክር ከቆየበት የፕሪሚየር ሊግ ዋንጫና ከቻምፒየንስ ሊግ ግማሽ ፍጻሜ እንዲሰናበት እንዳደረገውም ይነሳል። አርሰናል ይህን ክፍተቱን ለማረም በመጪው የክረምት ዝውውር ከፍተኛ ተሳትፎ እንደሚያደርግ የሚጠበቅ ሲሆን ከክለቡ ጋር በተደጋጋሚ ስማቸው ከሚነሱ የአጥቂ ስፍራ ተጫዋቾች መካከል አይዛክ ሴስኮና ጎይኬሬስ በቀዳሚነት ይጠቀሳሉ። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህን የማስፈጸም ኃላፊነት የስራው መጀመሪያ አድርጎ የሚንቀሳቀስ ሲሆን የሪያል ሶሲዳዱ አማካይ ማርቲን ዙቤሜንዲም በክረምቱ የመጀመሪያው ፈራሚያቸው እንደሚያደርጉት ይጠበቃል። በዚህም ቢቢሲ ስፖርት የተለያዩ ምንጮቹን ተጠቅሞ የአርሰናልን የአጥቂ ኢላማዎች እነማን ይሆኑ በሚል የዳሰሰበትን ቅኝት እናያለን። አብሮነታችሁ አይለየን። አሌክሳንደር አይዛክ ቀዳሚው የአርሰናል ኢላማ። አርሰናል በክረምቱ የዝውውር መስኮት ከፍተኛ በጀቱን ለአጥቂ መስመር ተጫዋች እንደሚያውለው የሚጠበቅ ሲሆን አሌክሳንደር አይዛክም በአሰልጣኝ ሚካኤል አርቴታ ለዝውውር ከፊት ከሚቀመጡ የአጥቂ መስመር ተጫዋቾች አንደኛው ነው። ቢቢሲ ታማኝ ምንጮቹ ነገሩኝ ብሎ እንደዘገበው አሌክሳንደር አይዛክ ወደ አርሰናል የሚዘዋወርበት እድል ሰፊ ሲሆን በዚህ ዝውውር ሂደት ውስጥ ሊቨርፑል ሊሳተፍ እንደሚችልም አመልክቷል። በተጨማሪም ኒውካስል ለተጫዋቹ ዝውውር የሚጠይቀው ክፍያ ከፍተኛ ሊሆን ስለሚችል አርሰናል በሌሎች የሜዳ ክፍሎች ተጫዋቾችን ለማስፈረም የያዘውን እቅድ እንዳያስተጓጉልበት ከማድረግ አንጻር ዝውውሩ እንቅፋት ሊገጥመው እንደሚችልም ነው ያስነበበው። አሌክሳንደር አይዛክ ከኒውካስል ጋር ተጨማሪ 3 ዓመታት የኮንትራት ጊዜ ያለው መሆኑ እንዲሁም ኒውካስል በቻምፒየንስ ሊግ ተሳታፊ የሚሆንበት እድል ሰፊ ከመሆኑ ጋር ተያይዞ ተጫዋቹን በሁነኛ ምክንያት ለማስፈረም ለክለቦቹ አዳጋች እንደሚሆንባቸውም በዘገባው ተመላክቷል። ይሁን እንጂ በክረምቱ የተጫዋቾች ዝውውር አርሰናል ከሚያቀርበው የዝውውር ገንዘብ ከኒውካስል ጥያቄ አንጻር የአሌክሳንደር አይዛክ ዝውውር ሊፈጸም የሚችልበት እድል እንዳለም እና የተመላከተው ከአሌክሳንደር አይዛክ ቀጥሎ ለአርሰናል ሁነኛ አማራጭ የሆኑት ሴስኮና ጎይኬሬስ። አርሰናል ከአሌክሳንደር አይዛክ ጎን ለጎን የአርቢ ላይፕዚጉን አጥቂ ሴስኮን እንዲሁም የስፖርቲንጉን ጎይኬሬስ ለማስፈረም በቀዳሚነት አማራጭ ይዟል። ሴስኮ የአርሰናል የረጅም ጊዜ የዝውውር እቅድ መሆኑ የሚታወስ ሲሆን ባሳለፍነው ክረምት አርሰናልን ለመቀላቀል ከጫፍ ደርሶ እንደነበርም አይዘነጋም። በጥር የዝውውር ወቅትም ተጫዋቹን ለማስፈረም አርሰናል ጥረት አድርጎ ነበር። በክረምቱ መድፈኞቹ የዚህ ጥረታቸው አካል የሆነ ጠንካራ ጥያቄ ለጀርመኑ ክለብ ለማቅረብ በከፍተኛ ዝግጅት ላይ መሆናቸውም ነው የተሰማው። ስሎቬኒያዊው አጥቂ ሴስኮ በመጠናቀቅ ላይ በሚገኘው የውድድር ዓመት 26 ግቦችን ለላይፕዚግ ያስቆጠረ ሲሆን የተጫዋቹ የ21 ዓመት ወጣት መሆንና እያሳየ የሚገኘው ድንቅ ብቃት አርሰናል ትኩረቱን እንዲያጸና አድርጎታል ተብሏል። በአንጻሩ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ መምጣትን ተከትሎ የስፖርቲንጉን ጎይኬሬስ ለማስፈረም የሚደረጉ እንቅስቃሴዎች ከፍ ማለታቸውም ታውቋል። በዚህም ስፖርቲንግ እና ላይፕዚግ ተጫዋቾቹን በተመጣጣኝ ክፍያ ለመልቀቅ ዝግጁ መሆናቸው ነው የተዘገበው። በተመሳሳይ አርሰናል የክንፍ መስመሩን የማጥቃት አቅም ለማጠናከር የአትሌቲክ ቢልባኦን ኒኮ ዊሊያምስን ሊያስፈርም እንደሚችልም ተሰምቷል። የተጫዋቹ የዝውውር ክፍያ 49 ሚሊዮን ዩሮ የተገመተ ሲሆን ከፍተኛ የደሞዝ ጥያቄ ሊያቀርብ እንደሚችልም ነው የተሰማው። በተመሳሳይ አርሰናል ኃላፊዎች የቦሩሲያ ዶርትመንዱን የክንፍ መስመር ተጫዋች ጃሚ ጊተንሰን እንደማስፈረም ፍላጎት ማሳየታቸውን ቢቢሲ ያስነብቧል። ዙቤሜንዲ የአርሰናልን የመከላከል አቅም ከማጠንከር አንጻር ወደ ብራዚሉ ፍላሚንጎ እንደሚያቀና የተረጋገጠው ጆርጊኒሆን በመተካት እንዲሁም ከቶማስ ፓርቴ ጋር ለማፈራረቅ በማሰብ አርሰናል የሪያል ሶሲዳዱን የተከላካይ አማካኝ ስፍራ ተጫዋች ማርቲን ዙቤሜንዲን ለማስፈረም እየተንቀሳቀሰ ይገኛል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ መምጣትን ተከትሎ በአርሰናል ቤት ልዩ የዝውውር እርምጃዎች እየተወሰዱ ሲሆን ቶማስ ፓርቴን በሰሜን ለንደን የሚያቆየው የኮንትራት ማራዘሚያ ውልም በጠረጴዛ ላይ ተቀምጧል።
የተከላካይ መስመሩን ጥንካሬ ባለበት ለማስቀጠል አርሰናል ለገብርኤል ማጋሌሽና ስሙ በተደጋጋሚ ከሪያል ማድሪድ ጋር እየተያዘ የሚገኘውን ዊሊያም ሳሊባን ለማቆየት የረጅም ጊዜ ኮንትራት ለማስፈረምም መዘጋጀቱ ተሰምቷል። ጎን ለጎንም የስፓኞሉን ግብ ጠባቂ ጆአን ጋርሺያን በማስፈረምም የዴቪድ ራያን ምትክ ከወዲሁ ለማዘጋጀት ማሰባቸውም በመረጃዎቹ ተመላክቷል። የአርሰናል የኮንትራት ማደሻ ውል በሚቀጥለው ዓመት ውሉ የሚጠናቀቀው ትሮሳርድን፣ የክለቡ ምልክት የሆነው ቡካዮ ሳካን እንዲሁም ቶማስ ፓርቴና ዊሊያም ሳሊባ ላይ በቀዳሚነት ያተኮረ ነው። አርሰናል የቡካዮ ሳካን ዝውውር በረጅም ዓመት ለማራዘም የመጀመሪያ ደረጃ ውይይት ከተጫዋቹ ጋር ማድረጉ ሲገለጽ፣ ይህም መልካም የሚባል ውጤት የታየበት መሆኑ ነው የተዘገበው። ክለቡ የ18 ዓመቱን የክንፍ ተከላካይ ማይልስ ሉዊስ ስኬሊን እንዲሁም የኤታን ንዋኔሪን ኮንትራትም ለማራዘም ንግግር መጀመሩ ታውቋል። የ30 ዓመቱ ቤልጂየማዊ የአጥቂ መስመር ተጫዋች ትሮሳርድን የኮንትራት ውል ከማጠናቀቁ በፊት ለማስፈረም ወይም ሙሉ ከመጠናቀቁ በፊት ለመሸጥ ድርድሩ መጀመሩን የቢቢሲ ዘገባ ያሳያል። በሌላ በኩል አርሰናል ሊሸጣቸው ወደ ገበያ ካወጣቸው ተጫዋቾች መካከል በተደጋጋሚ በጉልበት ጉዳት ከሜዳ የራቀው ገብርኤል ጄሱስ ተጠቅሷል። አሌክሳንደር ዚንቼንኮና ኬራን ቴርኒም በክረምቱ ክለቡን ለቀው ከሚወጡ ተጫዋቾች መካከል ተጠቃሾች ናቸው። በጥር ዝውውር የመጣው ስተርሊንግ፣ ተከላካዩ ኑኖ ታቫሬዝ እንዲሁም ፋቢዮ ቬራና አልበርት ሎካንጋ አርሰናል በክረምቱ እንደሚሸጣቸው በዘገባው ተገልጿል። ውድ የፉትቦል ማዕድ ተከታዮች የአርሰናልን የዝውውር እቅዶች በተመለከተ ዳሰሳ ያደረግንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።